እንደምን ቆያችሁ የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ከቴሌቪዥን ስርጭታችን የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ስንሻው ወንድሙ አብሬያችሁ ቆያለሁ። እስከ ዜናው ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በቅድሚያም አጫጭር ዜናዎቻችን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመስተዳድር ምክር ቤት ባካሄደው 51ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላልፏል። በዚህም መሰረት የቀረቡ የኢንቨስትመንት ጥያቄዎች ላይ ተወያይቶ የተለያዩ ኢኮኖሚያዊ ጠቀሜታ ያላቸውን በግብርና 18 በኢንዱስትሪ 1 በአጠቃላይ 2.3 ቢሊዮን ብር በላይ ካፒታል ያስመዘገቡ የኢንቨስትመንት ጥያቄዎችን መርምሮ ወደ ስራ እንዲገቡ መወሰኑን የክልሉ መንግስት ኮሚኒኬሽን የተገኘው መረጃ ያመለክታል። በሁለተኛ አጀንዳነትም በተለያዩ ረቂቅ ደንቦች ላይ የተወያየ ሲሆን በዚህም የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የሳይንስ ቴክኖሎጂና ኢኖቬሽን ካውንስል ማቋቋሚያ ደንብንና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የአካባቢና ማህበራዊ ተጽዕኖ ግምገማ ደንብን መርምሮ አጽድቋል። የኢትዮጵያ አየር መንገድ ከሐምሌ 3 ቀን 2018 ዓ.ም ጀምሮ ወደ ሚዛን አማን ከተማ የቅድመ ምረቃ በረራ ጀምሯል። የቅድመ ምረቃ በረራው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ዋና ተጠሪ አቶ ፍቅሬ አማንና የኢትዮጵያ አየር መንገድ ግሩፕ ኤርፖርቶች ማኔጂንግ ዳይሬክተር አቶ ጌታነህ አደራን ጨምሮ ሌሎች የአየር መንገዱ ከፍተኛ ማኔጅመንቶች እንዲሁም የክልል የቤንች ሸኮ ዞንና የሚዛን አማን ከተማ አስተዳደር የመንግስት ስራ ኃላፊዎች በተገኙበት ነው በይፋ የተጀመረው። የበረራ አገልግሎቱ መጀመር በአካባቢው ነዋሪዎች፣ ተጓዦች እና የኢትዮጵያ አየር መንገድ ሰራተኞች ዘንድ ከፍተኛ ደስታን ፈጥሯል። የኢትዮጵያ አየር መንገድ ወደ ሚዛን አማን ከተማ በሳምንት 3 ቀናት የበረራ መርሃ ግብር እንደሚያደርግ የተገለጸ ሲሆን በረራው ለማህበረሰቡ ፈጣን፣ ምቹና ቀልጣፋ የትራንስፖርት ጉዞ አገልግሎት ለማቅረብ ያግዛልም ተብሏል። በተጨማሪም የንግድ የቱሪዝምና የኢንቨስትመንት እንቅስቃሴዎችን በማነቃቃት ለሚዛን አማን ከተማ ብሎም ለመላው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ለማህበራዊ ትስስርና ኢኮኖሚ እድገት ጉልህ አስተዋጽኦ ያበረክታል ሲል የክልሉ መንግስት ኮሚኒኬሽን ቢሮ ዘግቧል። በትምህርት ዓመቱ የተሻለ ውጤት ለማስመዝገብ በተሰራው ስራ 68% አፈጻጸም መመዝገቡን የግራዝማች ጳውሎስ ሁለተኛ ደረጃ ትምህርት ቤት አስታወቀ። በትምህርት ቤቱ የ2018 ዓ.ም የትምህርት ዘመን ማጠቃለያ መርሃ ግብር ባለድርሻ አካላት በተገኙበት ተካሂዷል። ጽዮን ታደለ ተጨማሪ ዘገባ አላት። በመርሃ ግብሩ ተገኝተው የመክፈቻ ንግግር ያደረጉት የግራዝማች ጳውሎስ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ሊባኖስ ተመስገን የእንኳን ደህና መጣችሁ መልእክት አስተላልፈው ይህ ዕለት ዓመቱ ሙሉ የተለፋበት ውጤት የሚታይበት ነው ብለዋል። በዚሁም በትምህርት ቤቱ የተሰሩ ስራዎች የሚገመገሙበትና የቀጣይ አቅጣጫ የሚቀመጥበት መሆኑንም ገልጸዋል። የቦንጋ ከተማ ትምህርት ጽሕፈት ቤት ተወካይ አቶ ወንደሰን ጫካ እንደገለጹት የትምህርት ስራ ለአንድ ወገን ብቻ የሚተው ሳይሆን የሁሉንም ርብርብ የሚጠይቅ ነው ብለዋል። በዚህ ዕለት የሚደረገው ፕሮግራም ዓመቱ ሙሉ የተለፋበት የትምህርት ውጤት የሚገለጽበት፣ የታዩ ክፍተቶችን ማረምና የቀጣይ አቅጣጫዎችን ማስቀመጥ እንደሆነም አመላክተዋል። በዚሁም በትምህርት ቤቱ የተሰሩ ያሉ ተግባራትን በመገንዘብ የተማሪዎችን ውጤት ለማሻሻል በሚቻል ጉዳዮች ላይ ትኩረት ተሰጥቶ መሰራት እንደሚገባ ገልጸዋል። የትምህርት ስራ ለአንድ ወገን ብቻ የሚተው ባለመሆኑ በትምህርት ቤቱ የታዩ ክፍተቶችን በማረም በኩል ሁሉም ባለድርሻ አካላት ሊረባረብ እንደሚገባ አሳስበዋል። በ2018 የትምህርት ዘመን የተከናወኑ ተግባራትን በሚመለከት የትምህርት ቤቱ ርዕሰ መምህር ሊባኖስ ተመስገን የገለጹ ሲሆን በዚህም በትምህርት ዓመቱ መጀመሪያ 1054 ተማሪዎች የተመዘገቡ ሲሆን 178 ተማሪዎች ከትምህርት ገበታቸው እንዳቋረጡና 876 ተማሪዎች ማጠናቀቃቸውን ገልጸዋል። ዛሬ ዓመቱን ስራ አጠቃለን ተማሪ ሰርቲፊኬት ሊሰጥ የወላጅ ባህል እያደረግን ያደለነው በአመቱ 1054 ተማሪዎች ተመዝግበዋል። ከነዚህ ተማሪዎች መካከል በድምሩ ከ12ኛ ክፍል ተማሪን ጨምሮ ማለት ነው 876 ተማሪ ትምህርቱን አጠቃሏል ማለት ነው ወይም ጨርሷል። በመሸኛ ሄዱ በምናምን የወጡትን ጨምሮ ወደ 178 አካባቢ ተማሪዎች ከትምህርት ገበታቸው አሁን ትምህርታቸውን አላጠቃለሉም። በዘንድሮ የትምህርት ዘመን በአጠቃላይ 596 ተማሪዎች ወደ ቀጣይ ክፍል የተሻገሩ ሲሆን የተቀሩት 230 ተማሪዎች መድገማቸውን ጠቆመው 68% አፈጻጸም መመዝገቡንም አመላክተዋል። ፈተና ስርዓቱ የሚዘና ስርዓቱ ስታንዳርዱን በተጠበቀ ስንፈጽም ስለነበረ ወደ 68% ተማሪዎች ወደ ቀጣይ ክፍል ተዛውረዋል።
ወደ 35% ወይም 32% ተማሪ ባለበት ደግመዋል 12ኛ ሀገር አቀፍ ፈተናን ሳያካትት ማለት ነው። እሱም ያው በጥሩ ሁኔታ የተፈተኑ ይገኛሉ። ባለፈው ሳምንት 12ኛ የተፈጥሮ ሳይንስ ተማሪዎች በጥሩ ሁኔታ ሰላማዊ በሆነ መንገድ ሀገር አቀፉ ፈተና በቦንጋ ትምህርት ኮሌጅ ተፈትነው ወጥተዋል። ያው ውጤትም እንጠብቃለን። ከከተማ አስተዳደሩ ጋር በመሆን ሰፊ ተማሪዎችን የማብቃት ስራ ሲሰራ ስለነበረ ይህን ይመስላል። ያው ውጤቱ የሚያሳየው ከዚህ በፊት የነበረውን የሚዘና ስርዓት ላይ የነበረውን ክፍተት መምህራን በማሰልጠንና በማብቃት ዘግተን ስርዓት የሌለ ወይም የፈተና ስርዓትን የጣሱ አካሄዶችን በሚገባ በአቋም ስንከላከልና በስርዓተ ትምህርት ኮሚቴም ተገቢውን እርምጃ እየወሰድን ስለመጣን በአጠቃላይ በትክክል ስለተመዘኑ የሰሩ ያነበቡ የጠነከሩ ተማሪዎች ተዛውረዋል። ያልሆኑ ደግሞ በራሳቸው ውጤት ብቻ ማለፍ ስለነበረባቸው ያው የቀሩት ወደ ክፍል ቀርተዋል ማለት ነው። በጥቅሉ መልካም የሆነ አፈጻጸም የነበረበት ፈጠራ ስራ ላይ ተማሪዎች ትኩረት ሰጥተው የሰሩበት በቋንቋ ላይ በእንግሊዝኛ ቋንቋ ዓለም አቀፍ ቋንቋ እንደመሆኑ እሱ ላይም ኤችዩስኬር ከሚባል ድርጅት ጋር በመተባበር የተማሪዎች ቋንቋ ላይ በጣም ከፍተኛ መሻሻል የነበረበት እና ከጊዜው ጋር በደንብ ለመራመድ የሞከርንበት አመት ነው። ቴክኖሎጂንም እንደዚሁ ለመጠቀምም ብዙ እንቅስቃሴዎች ያደረግንበት ለመምህራን ለማብቃት ስልጠናዎችን የሰጠንበት ተግባር ትምህርትም ለመጀመሪያ ጊዜ አስተምረን ያስመረቅንበት አመት በመሆኑ ያው ውጤታማ ነን ብለን ነው የገመገም ነው። በአጠቃላይ በትምህርት ቤቱ የተሻለ ውጤት እንዲመዘገብ ትኩረት ተሰጥቶ ሲሰራ መቆየቱን ጠቅሰው በዚሁም አምና ከነበረ ወቅት ጋር ሲነጻጸር የተሻለ ውጤት መመዝገቡን ጠቁሟል። በቀጣይ ለ2019 ዓ.ም የትምህርት አመት ጥራት ያለውን ትምህርት ተደራሽ ለማድረግ ብቁና ሀገር ተረካቢ ዜጋ ለማፍራት ትኩረት ተሰጥቶ መሰራት እንዳለበት ከባለድርሻ አካላት ጋር ውይይት ተደርጎ አቅጣጫ ተቀምጧል። አመቱን ስንጨርስ ያው በክረምቱ የሚሰሩ ስራዎች አሉ። ተማሪዎች የጥናት ስራ የማጠናከሪያ ትምህርት ይቀጥላል። በበጎ አድራጊዎች መንግስት ያመቻቸዋል። በትምህርት ቤቱ መምህራን ፕሮግራም ወጥተው ይቀጥላሉ። ከዛ ባለፈ መጽሐፍት መርሃ ግብር አውጥተናል። በዛ ለተማሪዎቻችን እናሰራጫለን። ያን ያነበቡ ይቆዩና ከናሴ አጋማሽ ጀምሮ የምዝገባ የቅስቀሳ ስራዎች ይቀጥላሉ። ያው ትምህርቱ መስከረም 5 በግልጽ ይጀምራል ማለት ነው። እንግዲህ ቅድም ያልናቸውን ችግሮች ማስተካከል ነው ውጤታማ ለመሆን። ወላጅ ድርሻውን መወጣት አለበት። ተማሪውን ትምህርት ቤት ከመላክ ባለፈ ያው ከፍተኛ ዋጋ ከፍሎ ትምህርት ስለሚያስተምር በዚህ ዘመን መማሩን ውጤታማነቱን መከታተል ከትምህርት ቤት ጋር ተገቢውን ግንኙነት ማድረግ ያስፈልጋል። የትምህርት ቤቱ ማህበረሰብም ከምንም በላይ በዚህ አስቸጋሪ ጊዜ ላይ የተጣለበትን ኃላፊነት በመረዳት ሁሉም ድርሻውን ተወጥቶ ለተማሪዎቹ ውጤታማነት በጣም መስራት አለባቸው። ተማሪዎችም ያው ከማይጠበቅባቸው ስነ ምግባር ችግር ወጥቶ ትምህርታቸው ላይ ብቻ ትኩረት ሰጥተው ዘንድሮ ላይ የነበረውን ችግራቸውን ፈተው በቀጣይ ለውጤት የህሊናም የሞራልም ዝግጅት አድርገው በአግባቡ ወደ ትምህርት ገበታቸው በ2019 እንዲመለሱ ያስፈልጋል። የጸጥታና ደህንነት ተቋሞችን የህግ የበላይነትና የዜጎችን ሰላምን ለማረጋገጥ ጉዟቸውን እያጠናከሩ ይገኛሉ። በኢትዮጵያ ባለፉት ጥቂት ዓመታት ውስጥም በተከናወኑ መጠነ ሰፊ ሀገራዊ ሪፎርሞች መካከልም የጸጥታና ደህንነት ተቋማት መልሶ ግንባታ አንዱና ዋነኛው መሆኑ ይታወሳል። ከተለያዩ የሚዲያ ዘገባዎችን ባልደረባችን ታደሰ ወልደሰንበት ያዘጋጀውን መረጃ መቅደስ ተሾመ እንደሚከተለው ታቀርቧለች። እነዚህ ተቋማት ከፖለቲካዊ ወገንተኝነት የጸዱ ሙያዊ ብቃት ያላቸውና የሀገራችንን ሉዓላዊነት እንዲሁም የዜጎች ሰላም በታማኝነት የሚያስጠብቁ እንዲሆኑ ለማድረግ በርካታ የሪፎርም ስራዎች ተከናውነዋል። የጸጥታና ደህንነት ተቋማት ሪፎርም በዋናነት ያተኮረው ተቋማቱን በቴክኖሎጂ የታገዙ ዘመናዊና ገለልተኛ ማድረግ ላይ ነው። በዚህም ተቋማቱን ለገዢ ፓርቲ ታማኝ የማድረግ ዝንባሌን በመቀየር ለህገ መንግስቱና ለህዝብ ብቻ ታማኝ እንዲሆኑ የማድረግ ስራ ተሰርተዋል። በሪፎርሙ ሂደት
የተቋማቱን ስልጣንና ተግባር በግልጽ የሚደነግጉ የሰብአዊ መብቶች አከባበርን የሚያስቀድሙ እንዲሁም ተጠያቂነትን የሚያሰፍኑ አዳዲስ አዋጆችና መመሪያዎች ወጥተዋል። በሁሉም ተቋማት ውስጥ የአመራርና የአባላት ምልመላ እድገትና ስምረት በብሔር ስብጥርና በችሎታ ላይ እንዲመሰረት ተደርገዋል። ዘመኑን የዋጁ የሙያዊ የሰብአዊ መብት ስልጣናዎችም በስፋት ተሰጥተዋል። ቴክኖሎጂና ትጥቅን በማዘመን ረገድም በተለይ በመከላከያ በፌደራል ፖሊስና በደህንነት ተቋማት የሳይበር ደህንነትን የመጠበቅ እንዲሁም ሰው አልባ አውሮፕላኖችንና ዘመናዊ የመረጃ መተንተኛ ቴክኖሎጂዎችን የመታጠቅና የመጠቀም አቅም በከፍተኛ ደረጃ አድገዋል። ሪፎርሙን ተከትሎ በየተቋሙ ከተመዘገቡ ዋና ዋና ስኬቶች ማሳያዎችን ብቻ ለመጥቀስ የኢፌዴሪ መከላከያ ሰራዊት አደረጃጀቱን በማዘመን በየወቅቱ የሚያጋጥሙ የሉዓላዊነትና የውስጥ ሰላም ስጋቶችን የመከላከል አቅሙን አሳድገዋል። የኢትዮጵያ ባህር ኃይል መልሶ መዋቀሩ የመከላከያ የህግ ማስከበርና የህልውና ዘመቻዎችን የመራበት ብቃት እንዲሁም በሪፎርሙ የተገነባው የውስጥ አንድነት ሰራዊቱ ፈታኝ ወቅቶች በስኬት እንዲሻገር አግዞታል። የብሔራዊ መረጃና ደህንነት አገልግሎት ቀደም ሲል የነበረውን የስለላና የጭቆና ገጽታ በመቀየር ትኩረቱን ሀገራዊ ደህንነትን በማረጋገጥ እንዲሁም ሽብርተኝነትን፣ ድንበር ተሻጋሪ ወንጀሎችን እና የምጣኔ ሀብት አሻጥርን መከላከል ላይ አድርጓል። ከተለያዩ ዓለም አቀፍ የደህንነት ተቋማት ጋር ያለው ትብብርም በከፍተኛ ደረጃ አድጓል። የኢትዮጵያ ፌደራል ፖሊስ በበኩሉ የወንጀል ምርመራ አቅሙን በፎሬንሲክና በዲጂታል ቴክኖሎጂ በማዘመን ረገድ ትልቅ ምርታ አሳይቷል። ተቋሙ ማህበረሰብ አቀፍ የፖሊስ አገልግሎትን ጨምሮ የብሔራዊ መረጃና ደህንነት አገልግሎት ቀደም ሲል የነበረውን የስለላና የጭቆና ገጽታ በመቀየር ትኩረትን ሀገራዊ ደህንነትን በማረጋገጥ እንዲሁም ሽብርተኝነትን፣ ድንበር ተሻጋሪ ወንጀሎችንና የምጣኔ ሀብት አሻጥርን መከላከል ላይ አድርጓል። ከተለያዩ ዓለም አቀፍ የደህንነትን ተቋማት ጋር ያለው ትብብርም በከፍተኛ ደረጃ አድጓል። የኢትዮጵያ ፌደራል ፖሊስ በበኩሉ የወንጀል ምርመራ አቅሙን በፎሬንሲክና በዲጂታል ቴክኖሎጂ በማዘመን ረገድ ትልቅ ምርታ አሳይቷል። ተቋሙ ማህበረሰብ አቀፍ የፖሊስ አገልግሎትን ጨምሮ የህዝብ አመኔታን ለመገንባት የሚያስችል ስትራቴጂ ተግባራዊ አድርጓል። በጥቅሉ በኢትዮጵያ የጸጥታና ደህንነት ተቋማት ግንባታና ሪፎርም ዙሪያ የተከናወኑ ተግባራት ተቋማቱ የሀገርን ደህንነትና የህዝብን ሰላም በላቀ ብቃት እንዲያስጠብቁ አስችሏል። የጸጥታና የደህንነት ተቋማቱን የለውጥ ጉዞ ተስፋ ሰጪ ስኬቶች የታዩበት ቢሆንም ተቋማቱ አስተማማኝ ሆነው እንዲዘልቁ ቀጣይነት ያለው የተቋማዊ አቅም ግንባታ፣ የቴክኖሎጂ ሽግግርና የህግ የበላይነትን የማረጋገጥ ቁርጠኝነት በእጅጉ አስፈላጊ ነው። የኢትዮጵያ ታሪክ ከየብስ ኮረብታዎችና ከተራሮች ብቻ ሳይሆን ከባህር ሞገድና ከውቅያኖስ ግርማ ጋር በጥብቅ የተቆራኘ እንደሆነ ይነገራል። ወደ ኋላ መለስ ብለን የ1950ዎቹንና የ1960ዎቹን የታሪክ ማህደር ስንገልጥ ኢትዮጵያውያን በቀይ ባህር ላይ የነበራቸው የላቀ የባህር ላይ ግርማ ሞገስ የምናገኝ መሆኑንም መረጃዎች ያመለክታሉ። የኢትዮጵያ ብሮድካስቲንግ ኮርፖሬት ነው መረጃው። ተጨማሪ ዘገባ አለን። ያ ዘመን ኢትዮጵያ በውሃ ላይ የነገሰችበት፣ ማዕበሉን ገርተው ሞገዱን በብቃት የሚቀዝፉበት ባህር ቀዛፊ ትውልድ የነበረበት ደማቅ የታሪክ ምዕራፍ ነው። በወቅቱ በኢትዮጵያ ንግድ መርከብ ድርጅት ስር ይተዳደሩ የነበሩ ታላላቅ መርከቦች የኢትዮጵያን ሰንደቅ ዓላማ እያውለበለቡ ሀገሯትን ያቋርጡ ነበር። ከነዚህም መካከል ንግሥተ ሳባና የይሁዳ አንበሳ የተሰኙ ፈርቀዳጅ መርከቦች ይገኙበታል። እያንዳንዳቸው ከ5 እስከ 6,000 ቶን የመጫን አቅም የነበራቸው ሲሆን የሀገራችንን የቡና የቆዳና የግብርና ምርቶች ወደ አውሮፓ በማድረስ የውጭ ምንዛሪን በከፍተኛ ደረጃ ያስገኙ ነበር። በተለይም ላሊበላ የተሰኘችው ግዙፍ የነዳጅ ጫኝ መርከብ የኢትዮጵያ ባህር ላይ የኢኮኖሚ አቅም ማሳያ ነበረች። ወደ 33,000 ቶን ገደማ የመጫን አቅም የነበራት ይህች ግዙፍ መርከብ የሀገራችን የነዳጅ ፍላጎት በራስ አቅም በማመላለስ የውጭ ሀገር ኩባንያዎች ይወስዱ የነበረውን ከፍተኛ የውጭ ምንዛሪ በማዳን ትልቅ ባለውለታም ሆናለች። ከነዚህም በተጨማሪ ጣና፣ አክሱም፣ አዋሽና ኦሞ የተሰኙ የጭነት መርከቦች ሀገራችን ለእድገት የምትፈልገውን የኢንዱስትሪ ግብዓት በማጓጓዝ የኢኮኖሚው የጀርባ አጥንት ነበሩ። ከንግዱ መስክ ጎን ለጎን የኢትዮጵያ ባህር ኃይል በቀይ ባህር ላይ የነበረው ግርማ ሞገስ ሌላው የክብራችን መገለጫ ነው። ዘርአይ ደረስ፣ በላይ ዘለቀና ኢትዮጵያ የተሰኙት ግዙፍ የጦር መርከቦች እንዲሁም በኋለኛው ዘመን የታከሉት ፈጣን ሚሳኤል ተሸካሚ የጦር ጀልባዎች የቀይ ባህርን ደህንነት ይጠብቁ ነበር። እነዚህ የጦር መርከቦች የሀገራችንን ሉዓላዊነት ከማስከበር ባለፈ ለንግድ መርከቦቻችን አስተማማኝ የደህንነት ሽፋን ይሰጡም ነበር። የመርከቦቹ ዕጣ ፈንታ እንደ ሀገሪቱ የፖለቲካ ውጣ ውረድ የተለያዩ መልክ ነበረው። አንዳንዶቹ በማርጀታቸው በ1980ዎቹና በ1990ዎቹ ውስጥ ብረታቸው ቀልጦ ጥቅም ላይ እንዲውልም ተሽጠዋል። የጦር መርከቦቹ የነበረው መንገድ
መንግስት ሲወድቅና ኢትዮጵያ የባህር በሯን ስታጣ የባህር ኃይሉ የጦር መርከቦችን መሰረት አልባ ሆኑ። አንዳንዶች ወደ የመን፣ ጅቡቲና ሳውዲ አረቢያ ቢሸሹም የሚያስተዳድራቸውና ጥገና የሚያደርግላቸው ባለቤት በማጣታቸው በባህር ላይ ዘገው እንዲወድቁም ሆኑ። ከፊሎቹ በጨረታ ለብረት መግለጫ ሲሸጡ፣ ቀሪዎቹ በባህር ዳርቻዎች ተጥለው ቀርተዋል። የቀዛፊው ትውልድ ዳግም መነሳት የብረት መርከቦችን በዘመን ብዛት ቢፈርሱም የትውልዱ ባህር ቀዛፊነት ስለ ልቦና ግን ፈጽሞ አልጠፋም። ዛሬ ላይ የታሪክ ገጽ እንደገና እየተገለጠ የትላንቱ ማንነት ዳግም እየተወለደ ነው። የዘመኑ ንቁ ትውልድ ያንን የቀደመ ክብሩን ለማስመለስ ራሱን ለባህር እያለማመደ ይገኛል። ከ10 ዓመታት የየብስ እስራት በኋላ ትውልዱ ከየብስ አልፎ በባህር ላይ ዳግም ለመንገስ የተዘጋጀ አዲስ ባህር ቀዛፊ ሆኖ ብቅ ብሏል። የኢትዮጵያ የባህር ኃይልም ራሱን በአዲስ አቅም አደራጅቶ በዘመናዊ እውቀትና በከፍተኛ ቴክኖሎጂ ታጥቆ ተመልሷል። አሁን የባህር ኃይሉ ማዕበሉን ለመግራት ሰርጓጅ ሞገዶቹን ለመሰንጠቅና የሀገራችንን ብሔራዊ ጥቅም ለማስከበር ከመቼውም ጊዜ በላይ ራሱን ዝግጁ አድርጓል። ከመንገደኝነት የዘለለ የባህር ላይ ባለቤትነት ስሜት በውስጡ ፈልቷል። የትውልዱ የልብ ትርታ ግልጽ ነው። ትውልዱ ወደ ቀዛፊነቱ እየተመለሰ ነው። ማዕበሉን ይገራል፣ በባህሩ ላይ ይነግሳል፣ ግርማ ሞገሱንም ያሰፍናል። የኢትዮጵያ መርከቦችና የባህር ኃይል ጀልባዎች ዳግም በቀይ ባህር ሞገዶች ላይ በነጻነት ሲንሸራሸሩ የሀገራችን ሉዓላዊነትና የኢትዮጵያ ክብር በተግባር ይመለሳል። አዎ የባህር ቀዛፊው ትውልድ የኢትዮጵያ ክብር ከፍ አድርጎ ያስውባል። የሃይማኖት ተቋማት ለሀገር ሰላምና አብሮነት የጀመሩትን ተቀራርቦ የመስራት በጎ ልምድ ሊያጠናክሩ እንደሚገባ የሰላም ሚኒስቴር አሳሰበ። የሰላም ሚኒስቴር በሕዝቦች መካከል አብሮነትን ማጠናከርና ዘላቂ ሰላም ግንባታን አስመልክቶ ከሃይማኖት ተቋማት መሪዎችና ተወካዮች ጋር ውይይት አድርጓል። አማኑኤል ክንፈ እንደሚከተለው ያቀርቧል። ሚኒስትር ዴኤታው በወቅቱ እንዳሉት ሚኒስቴር መስሪያ ቤቱ የተሰጠውን ተልዕኮ መነሻ በማድረግ እንዲሁም የሃይማኖት ተቋማት ለሰላም ግንባታና ለብሔራዊ መግባባት ያላቸውን አይተኬ ሚና ከግምት ውስጥ በማስገባት በቅርበት እየሰራ ይገኛል። ይህ አይነቱ ትብብርም የሃይማኖት አባቶች በስነ ምግባር የታነጸ ትውልድ በመቅረጽ ረገድ የጎላ ድርሻ እንዲወጡና የህዝቦችን ሰላምና አብሮነት እንዲያጎለብቱ ለማስቻል ያለመ መሆኑንም ገልጸዋል። መንግስት የሃይማኖት በዓላት በሰላም ተከብረው እንዲጠናቀቁ በትኩረት እየሰራ እንደሚገኝ የገለጹት ሚኒስትር ዴኤታው በ2019 ዓ.ም ሆነ በየዓመቱ የሚከበሩ በዓላት ከሌሎች ሀገራዊ ኩነቶች ጋር ሳይደራረቡ በሰላም እንዲከናወኑ ተቀራርቦ መስራት ተገቢ መሆኑን አስገንዝቧል። ይህንን ሂደት ይበልጥ ቀልጣፋ ለማድረግም በትኩረት እንደሚሰራም ገልጸዋል። መንግስት ከሃይማኖት ተቋማት ጋር ያለው ግንኙነት ሰላማዊ፣ በመከባበር ላይ የተመሰረተና ህገ መንግስታዊ የሃይማኖትና የመንግስትን መለያየት መርህ እየጠበቀ መሆኑን ሚኒስትር ዴኤታው ገልጸዋል። በተቋማቱ መካከል ያለው ሰላምና መልካም ግንኙነት መሻሻሉን ጠቁመው አንዱ ተቋም ከሌላው ጋር በአብሮነት መደጋገፍና ችግሮችን ለመፍታት የሚያሳየው አጋርነት እያደገ በመምጣቱም ይህም የሚበረታታና የሚያስመሰግን ነው ብለዋል። ሁሉም የሃይማኖት ተቋማት ለተከታዮቻቸው በአብሮነት በጋራ ተባብሮ መኖርና በወሳኝ ሀገራዊ ጉዳዮች ዙሪያ የጀመሩትን ተቀራርቦ የመስራት በጎ ልምድ አጠናክሮ እንዲቀጥሉም ጥሪ አስተላልፏል። በመድረኩ ላይ የተገኙት የሃይማኖት መሪዎች በቀጣይ ትኩረት በሚሹ ጉዳዮች ላይ ሀሳባቸውንም ሰንዝረዋል። ከሰላም ሚኒስቴር ጋር በቅንጅት መስራታቸው በበርካታ ጉዳዮች ዙሪያ በጋራ ለመንቀሳቀስ እድል መፍጠሩን ገልጸው ይህንን በጎ ሂደት አጠናክሮ እንደሚቀጥሉም ገልጸዋል። ሀገራዊ ምክክር ኮሚሽን በሰላምና በመተማመን የጸናች ኢትዮጵያን ለመጪው ትውልድ ለማስተላለፍ የሚያስችል እድል ነው ተባለ። የመጨረሻው የሀገራዊ ምክክር መድረክ በተመረጡ 8 አጀንዳዎች ላይ ከሐምሌ 8 ቀን 2018 ዓ.ም ጀምሮ ይካሄዳል። የዘገበው ኢቢሲ ነው፣ እንደሚከተለው ይቀርባል። ሐምሌ 8 ቀን 2018 ዓ.ም የሚጀመረው ታላቁ ሀገራዊ ምክክር ጉባኤ ኢትዮጵያ በታሪኳ አዲስ አካታችና ስልታዊ ምዕራፍ ላይ መድረሷን ትልቅ ማሳያ ነው። ይህ ታሪካዊ መድረክ ለዘመናት የዘለቁ እንደ ሀገር መግባባት ያልተደረሰባቸውን መዋቅራዊና ፖለቲካዊ ልዩነቶች በሰለጠነ የውይይት መድረክ ለመፍታት የተገኘ ወርቃማ ዕድል ነው። ምክክሩ ስር የሰደዱ የቅሬታና የሽኩቻ ፖለቲካ ባህሎችን በመቀየር አካታችነትን፣ ብሔራዊ መግባባትን፣ የሀገራችን ሉዓላዊነትና ብልጽግና መሰረት ለማድረግ የተቃኘ በመሆኑ እጅግ ተስፋ ሰጪ ነው። ይህ ምክክር የልሂቃን የድርድር መድረክ ሳይሆን በህዝብ ፍላጎትና ይሁንታ ላይ የተመሰረተ አዲስ የታሪክ ምዕራፍ መክፈቻ ቁልፍ ነው። ይህ ጉባኤ ጠንካራና ጽኑ ሀገረ መንግስት ከመገንባት ባሻገር ያለፉ የታሪክ ስብራቶችን በጥንቃቄ ጠግኖ የጋራ አገራዊ እሳቤዎችን ያጸናል። ይፋ የተደረጉት 8ቱ ዋና ዋና የምክክር አጀንዳዎችም ከሀገር ግንባታ፣ ከመንግስት አደራጀትና ቅርጽ እስከ ህግ የበላይነት፣ ሰላምና ግንባታ፣ የመላው የኢትዮጵያውያን ድምፅ፣ ፍላጎትና የወደፊት ራዕይ
ማንጸባረቂያ ናቸው። እነዚህ አጀንዳዎች በችኮላ የተሰናዱ ሳይሆኑ ከታችኛው የህብረተሰብ ክፍል ጀምሮ በተደራጀና ፍትሐዊ በሆነ መንገድ የተሰበሰቡ መሆናቸው ሂደቱን ይበልጥ ፍሬያማና ተአማኒ ያደርገዋል። ይህ ታሪካዊ አጋጣሚ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት ሀገራዊ ምክክሩ ለዘመናት የተከማቹ ችግሮችን የሚፈታና አዲስ የጋራ ማህበራዊ ውል የሚፈጸምበት ነው። በመሆኑም ይህንን ብዙዎች ዋጋ የከፈሉበትን እድል በብልሃትና በቁርጠኝነት መጠቀም የሁላችንም ታሪካዊ ግዴታ ይሆናል። የምክክሩ ስኬት የሚለካውም በሚደረሱ ስምምነቶች ብቻ ሳይሆን የተደረሱ መግባባቶችን ወደ ተጨባጭ መንግስት ፖሊሲና የዜጎች የዕለት ተዕለት ህይወት መቀየር ብቃት ጭምር ነው። ይህ የምክክሩ ስኬታማነት አስተማማኝ የሚሆነውም በዜጎች ንቁና በጎ ተሳትፎ ነው። በአሁኑ ወቅት ሀገራዊ ምክክሩ ለኢትዮጵያ የምርጫ ጉዳይ ሳይሆን ሀገርን ለማስቀጠልና ለመጪው ትውልድ በሰላምና በመተማመን የሚኖርባትን ሀገር ለማስረከብ የሚደረግ ጥረት ነው። ስለሆነም የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ ምሁራን፣ ወጣቶችና ሴቶች ከቡድንና ከግል ፍላጎት ወጥተው ለሀገር ለአንድነትና ለጋራ ትርክት ግንባታ ቅድሚያ መስጠት ይኖርባቸዋል። የሀገራዊ ምክክር ሂደቱ ለማደናቀፍ ከተቀመጡት አጀንዳዎች ውጪ በሚንቀሳቀሱ አፍራሽና ተስፋ አስቆራጭ ሀሳቦች ፊት በጽናት መቆም ይገባል። ልዩነቶችን በማጥበብ ለመደማመጥና ለመግባባት ቅድሚያ በመስጠት ይህንን የኢትዮጵያ የተስፋ ጉዞ የሚወስን ልዩ የታሪካዊ ምዕራፍ ወደ ላቀ ስኬት ማሸጋገር ይኖርብናል። መጪው ሐምሌ 8 ለጠንካራ የተረጋጋችና በጋራ ስምምነት የምትጸና ኢትዮጵያ አዲስ መሰረት የሚጣልበት ታላቅ ቀን እንደሚሆን ሙሉ እምነታችን ነው። በከተማና መሰረተ ልማት ሚኒስቴር የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም የ2018 በጀት ዓመት የፕሮግራሙ አፈጻጸምና የ2019 በጀት ዓመት እቅድ ላይ የፌዴራል ስትሪንግ ኮሚቴ በቢሾፍቱ ከተማ የውይይት መድረክ አካሂዷል። ከሚኒስቴር መስሪያ ቤቱ ድረገጽ ለተገኘው ዘገባ መቅደስ ተሾመ። የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም የፌዴራል ስትሪንግ ኮሚቴ ዓመታዊ ጉባኤ አካሄደ። ቢሾፍቱ ሐምሌ 3 ቀን 2018 ዓ.ም በከተማና መሰረተ ልማት ሚኒስቴር የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም የ2018 በጀት ዓመት የፕሮግራሙ አፈጻጸምና በ2019 በጀት ዓመት እቅድ ላይ የፌዴራል ስትሪንግ ኮሚቴ በቢሾፍቱ ከተማ የውይይት መድረክ አካሂደዋል። በመድረኩ የከተማና መሰረተ ልማት ሚኒስቴርና የፌዴራል ስትሪንግ ኮሚቴ ሰብሳቢ ክብርት ወይዘሮ ጫልቱ ሳኒን ጨምሮ የስትሪንግ ኮሚቴ አባላትና ከሁሉም ክልሎች ከድሬዳዋ ከተማ መስተዳድር የመንገድ ዘርፍ ኃላፊዎች ተገኝተዋል። የከተማና መሰረተ ልማት ሚኒስቴርና የስትሪንግ ኮሚቴው ሰብሳቢ ክብርት ወይዘሮ ጫልቱ ሳኒም በእንኳን ደህና መጣችሁ መልእክታቸው የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም ከዓለም ባንክ የገንዘብ ድጋፍና ከክልሎች የጋራ መዋጮ በማድረግ የገጠሩን ማህበረሰብ ፍትሃዊ ተጠቃሚ በማድረግ ምርትና ምርታማነትን የሚያጠናክር የትራንስፖርት አገልግሎትን በመስጠት ረገድ ከፍተኛ አስተዋጽኦ እያደረገ ያለ ፕሮግራም ነው። በፕሮግራሙም በ2018 በጀት ዓመት ከታቀደው እቅድ አንጻር የነበሩ ጠንካራ ጎኖችና ያጋጠመው ችግሮችን የምንገመግምበት እንዲሁም በ2019 በጀት ዓመት የተለየ ትኩረት ሰጥተን የምንሰራበት የጋራ የውይይት የምናካሄድበት መድረክ ነው ብለዋል። በሚኒስቴር መስሪያ ቤቱ የገጠር ትስስርና ተደራሽነት ፕሮግራም ጽህፈት ቤት ኃላፊ አቶ መሐመድ አሚን አደም የፕሮግራሙ የ2018 በጀት ዓመት እቅድ አፈጻጸም ሪፖርትና የ2019 በጀት ዓመት እቅድ ባቀረቡበት ወቅት እንደገለጹት በበጀት ዓመቱ የተንጠልጣይ ድልድይ፣ የእግረኛ መንገድ፣ አዲስ የመንገድ ግንባታ፣ የኮንስትራክተርና የአማካሪ መረጣ፣ ስፔሻል ስትራክቸርና ሌሎች በርካታ ስራዎች ላይ መስራቱን ገልጸዋል። ፕሮጀክቱ በበጀት ዓመቱ 11.3 ሚሊዮን የገጠሩን ማህበረሰብ ተጠቃሚ ያደረገ ሲሆን 50 በመቶ ሴቶች እንደሆኑና ፕሮጀክቱ በ12 ክልሎችና በድሬዳዋ ከተማ መስተዳድር ተግባራዊ እየተደረገ ነው ብለዋል። በፕሮግራሙ በበጀት ዓመቱ 97650 በቀጥታና በተዘዋዋሪ የስራ እድል የተፈጠረና ከሚኒስቴር መስሪያ ቤቱ ተጠሪ ተቋማትና ከሌሎች ፌዴራል ተቋማት ጋር አብረው በመቀናጀት እንደሚሰሩ በመግለጽ በቀጣይ በጀት ዓመት በርካታ ስራዎች ለመስራት በእቅድ እንደተያዘም ገልጸዋል። በመድረኩ በርካታ አስተያየቶችና ጥያቄዎች የተነሱ ሲሆን በክብርት ሚኒስቴር ምላሽ ተሰጥቶባቸዋል። በማጠቃለያውም ክብርት ሚኒስቴር የፌዴራል ስትሪንግ ኮሚቴ ፕሮጀክቱን ወደፊት ለማስኬድ ከፍተኛ ድርሻ አለው። ፕሮጀክቱ ውጤታማ የሆነና የገጠሩን ማህበረሰብ ተጠቃሚ ያደረገ መንገድ የሚሰራ ከመሆኑም በላይ የመንገድ ደረጃም ከፍተኛ ትኩረት የተሰጠው ፕሮጀክት በመሆኑም በልዩ ትኩረት መስራትና ውጤታማ ማድረግ ይገባል ብለዋል። በመጨረሻም ወደ ስፖርት ዜና ስናልፍ
ወጣቱ በስፖርት ዘርፍ እያሳየ ያለው ተነሳሽነት መጠናከር እንዳለበት የቦንጋ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት አስታውቋል። በቦንጋ ከተማ በሚገኘው የአብጂም ስፖርት ማሰልጠኛ ማዕከል አስተባባሪነት ለጤናዬ ሮጣለሁ በሚል መሪ ቃል በመጪው እሁድ ከጠዋቱ 12 ሰዓት ላይ ታላቁ ሩጫ እንደሚካሄድ ተገልጿል። አብይ ብርሃኑ ተጨማሪ ዘገባ አለው። በመግለጫው የቦንጋ ከተማ አስተዳደር ባህል ስፖርት ጽሕፈት ቤት ኃላፊ ወይዘሮ ቅድስት ፍቃዱ እንዳሉት ታላቁ ሩጫ በአብጂም የዞን አትሌቲክስ ፌዴሬሽን የቦንጋ ከተማ አስተዳደር ባህል ቱሪዝም ስፖርት ጽሕፈት ቤት ጋር በመሆን የሚካሄደው ታላቁ ሩጫ ጤናማ የአካል ብቃትና በዋናነት የከፋን ቱሪዝም ለማስተዋወቅ የታለመ ነው ብለዋል። ለሁሉም ማህበረሰብ ክፍል በነቂስ ወጥተው እንዲሳተፉ ጥሪ ያስተላለፉ ሲሆን የቦንጋን ከተማ ገጽታን አንድነታችንን በስፋት የምናሳይበት ነው ብለዋል። በከፋ ዞን ለሚካሄደው የታላቁ ሩጫ የአብጂም የዞን አትሌቲክስ ፌዴሬሽን እና የቦንጋ ከተማ አስተዳደር ባህልና ቱሪዝም ስፖርት ጽሕፈት ቤት ጋር በጋራ በመሆን የሚካሄደው ታላቁ ሩጫ ይኖራል። በእሁድ ማለትም በቀን 5 የሚካሄድ ይሆናል። ታላቁ ሩጫ ያው የጤናማ የሆነ አኗኗርን፣ የአካል ብቃትን፣ የአንድነትና የከፋ ቱሪዝም እና ባህላዊ እሴቶችን ለማስተዋወቅ የታለመ ትልቅ ህዝባዊ ዝግጅት ነው የሚሆነው ማለት ነው። በመቀጠልም ይህ ሩጫ ውድድር ብቻ ሳይሆን የጤና፣ የሰላም፣ የአንድነትና የማህበራዊ ትስስር መገለጫ ነው የሚሆነው። ስለዚህ ሁሉም የከፋ ዞን ነዋሪዎች፣ ወጣቶች፣ ሴቶች፣ ህፃናት፣ ሽማግሌዎች፣ የመንግስት የግል ተቋማትና እንዲሁም ሁሉም የስፖርት ወዳጆች በንቃት እንዲሳተፉ ጥሪያችንን እያስተላለፍን በሚደረገው ዕለት ሁሉም ሰው በመሳተፍ ይህን ታላቁን ሩጫ ተሳትፎ አንደኛ ወጣቱን ኦር ነዋሪውን ህዝቡን የሚያነቃቃ ተሳትፎ ማድረግ አለብን። ሌላኛው የኛን የቦንጋ ከተማን ገጽታውን በስፋት የምናሳይበት አንድነታችንን ጎልተን የምናሳይበት የመጀመሪያ እንደመሆኑ መጠን በነቂስ ህዝቡ ወጥቶ ተሳትፎ ታላቁን ሩጫ በቡና መገኛ ምድር ለጤናዬ እሮጣለሁ በሚል መርህ ቃል ሁላችንም የተዘጋጀውን ተመሳሳይ ልብስ በመልበስ ለአንድ ዓላማ በጋራ እንሩጥ የሚል ጥሪን ነው እያስተላለፍኩ ያለሁት። አመሰግናለሁ። የከፋ ዞን አትሌቲክስ ፌዴሬሽን ወክለው የተገኙት ኢንስትራክተር ፍቃዱ ታላቁ ሩጫ በቡና መገኛ ከፋ የሚካሄድበትን ዓላማ በስፋት አንስተዋል። በመጀመሪያ ደረጃ እንግዲህ ይህንን ውድድር ስያሜውን በምናይበት ሰዓት ታላቁ ሩጫ በቦንጋ በቡና መገኛዋ ምድር ነው የሚለው ምንድነው ዓላማው የሚለውን ነገር በምናይበት ሰዓት ወጣቱን ወደዚህ መጥቶ አካላዊ ጤንነቱን እንዲጠብቅ እያንዳንዱ ሴት እያንዳንዱ ህፃን በተለያየ መልኩ ጤንነቱን እንዲጠብቅ ነው። ይህ ትልቁ የፕሮሞሽን ስራ ነው። በተለየ መልኩ ደግሞ በምናይበት ሰዓት ውድድር አጥተው በተለያየ መልኩ ስራ እየሰሩ ያሉ በአትሌቲክሱ ዘርፍ ያሉ ወጣቶች አሉ። እነዚህን ወጣቶች ተሳታፊ ማድረግ ነው። አክለውም አብጂም ካለበት ደረጃ ከፍ የሚልበት ነው ብለው ለአብጂም እና ለተባበሩት ሁሉ ምስጋናቸውን አቅርበዋል። አብጂም ካለበት ደረጃ አንድ ደረጃ ፈቅ እንዲል የሚልበት ሁኔታ ነውና በመጀመሪያ ደረጃ ይህንን ፕሮግራም ያዘጋጀው አብጂም ምስጋና ሊገባው የሚገባ የስፖርት መዋቅር ነው። በአብጂም ይህንን ነገር ሲያዘጋጅ በመጀመሪያ ደረጃ ወደ ዞኑ ስፖርት መምሪያ ነው የሄደው። ከዛ በመቀጠል ከፌዴሬሽኑ ጋር ተገናኝቶ መስራት እንዳለበት ነው አቅጣጫ የተሰጠው። ከዚህ አንጻር አብጂም እንዳዘጋጅነት ስራውን እየሰራ ነው ያለው። እየመራ ያለው ደግሞ ያው የከፋ ዞን አትሌቲክስ ፌዴሬሽን ነው። እያስተባበረ ያለው ደግሞ የቦንጋ ከተማ ባህል ስፖርት ጽሕፈት ቤት ነው። ይህንን በምናይበት ሰዓት እጅ ለእጅ ተያይዘን እየሰራን ነው ያለነው። ትልቁ ነገር ወጣቱ ካልባሌ ቦታዎች እንዲቆጠብ ነው። ለተባበሩት ሁሉም ምስጋናቸውን አቅርበው እሁድ ሐምሌ 5 ከማለዳው 12 ሰዓት ጀምሮ ሁሉም በነቂስ ወጥቶ እንዲሳተፉ ጥሪ አቅርበዋል። በዚህ ውድድር ላይ ጥሪ የተደረገላቸው ከወረዳም ይሁን ከዞናችን ከተማ ውስጥ ቦንጋም ይሁን ሐምሌ 5 2018 ቦንጋ መዲናችን ርዕሰ ከተማ መካከል ላይ ይጀመራል። በሚጀመርበት ሰዓት በርካታ ወጣቶች፣ በርካታ ተሳታፊዎች ይገኛሉ ብለን እናስባለን።
ይህ እንግዲህ ፋይዳው ምንድነው ብለን በመናይበት ሰዓት ቅድም የጠቀስኩትን ለመግለጽ እፈልጋለሁ። ደግሜ በቦንጋ ከተማ ላይ ያሉ ፈርጀ ብዙ የሚታዩ ነገሮችን ለማስተዋወቅ ነው። ህዝባችን ደግሞ ለስፖርቱ ያለውን ተሳታፊነት ለማጉላት በአንድነት በስፖርቱ እንደተሳተፍን ብዙ ስራዎችን በጋራ መስራት የምንችልበት አቅማችንን የምናሳይበት መሆኑን ለመግለጽ ነው። በዚህ አጋጣሚ አብጂምንም የቦንጋ ከተማ አስተዳደርንም በፌዴሬሽኑ ስም እጅግ በጣም ከፍ ያለ ምስጋና አለኝ። የአቢጂም መስራችና ባለቤት ኢንስትራክተር አብርሃም በመግለጫቸው አቢጂም በተለያዩ የስፖርት ዘርፍ ውጤታማ መሆኑን አንስተዋል። ያው በስፖርቱ ዘርፍ በቦክስ፣ በኪክ ቦክስ፣ በክብደት ማንሳት፣ በጤና አካል ብቃት እንቅስቃሴ፣ በእግር ኳስ አሁን በገለጽኳቸው ስፖርት ዘርፎች ውጤታማ እንቅስቃሴ በሜዳሊያና በዋንጫ የተደገፈ እንቅስቃሴ ነው እያደረግኩ ያለሁት። ለአካባቢ ወጣቶችም አቢጂም ውድድር በማዘጋጀት ወደ አካዳሚ እንዲገቡ የበኩላቸውን እየተወጡ እንደሆነም ገልጸዋል። በውድድር ዘርፍ ከዚህ በፊት የክብደት ማንሳት፣ የቦክስ ውድድር በማድረግ የውድድር እድል ያላገኙ ስፖርተኞችን ውድድር እድል እንዲያገኙ በመሸለም በማበረታታት እንደ ሀገርም ቢሆን ፈርቀዳጅ የሆነ ማዕከል ነውና ከዚህም በተጨማሪ ወደ ክለብና ወደ አካዳሚ የሚገቡ ብቁ የሆኑ ስፖርተኞችን እያመረትን ትልቅ ስራ ነው እየሰራን ያለ ነው። ይህን ታላቅ ሩጫ ወደ ቡና መገኛ ምድር ከፋ ለማምጣት ከ1 ዓመት በላይ የፈጀ እንደነበረም አስረድተዋል። ይህ እድል በቀላሉ የመጣ ስላልሆነ ከአጎራባች ወረዳዎች ያላችሁ ስፖርተኞች ራሳቸውን እንዲያሳዩን ጥሪ አቅርበዋል። በቀላሉ የመጣ እድል ስላልሆነ በዞናችንም ይሁን በአጎራባች ዞን ወረዳ ያላችሁ ስፖርተኞች ይህ ለእናንተ በቀጣይም አካዳሚዎችም ወደ አካባቢያችን ለምልመላ የሚመጡበት ሂደት ስላለ ይህንን መድረክ ተጠቅማችሁ እስካሁን ምን ትሰሩ እንደነበረ ወቅታዊ ብቃታችሁና የጥራታችሁና የልፋታችሁን ውጤት የምትለኩበት መድረክ ስለሆነ ሁላችሁም በዚሁ አሰልጣኞችም ወረዳ ላይ ያላችሁ የወረዳ ኃላፊዎችም የስፖርት ባለሙያዎችም እናንተ አካባቢ እየደከመና እየተጋ ያለ ወጣት በዚህ ፕሮግራም ላይ በመሳተፍ ይህንን እድል በመጠቀም በቀጣይ ደግሞ አካባቢያችንን በመወከል ትላልቅ መድረኮች ላይ የሚወጡ ብቁ ስፖርተኞችን በጋራ እንድናፈራ ጥሪዬን ማቅረብ። በመጨረሻም ውድድሩ እንዲመጣ ለተባበሩ አካላት ምስጋናቸውን አቅርበዋል። የተከበራችሁ ተመልካቾቻችን ለሰዓቱ ያሰናዳዎቹ ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ትንሽ ወንድሙ አብሬያችሁ ቆይታ አድርጌያለሁ። ቀሪ የጣቢያችን መሰናዶዎች የሚቀጥሉ ይሆናል። በእኔ በኩል ደህና ቆዩ።